ራሚ ታሪክ ልንገራችሁ። ባልና ሚስቶች ነበሩና የሰርጋቸው ሰሞን በሆነ ነገር ይስማማሉ። ነገሩ ምንድነው? ቤታቸው ወጣ ያለ ስለነበረ ማንንም ቢመጣ በራችንን አንከፍትም፣ ማንንም ቢመጣ በሚል ይስማማሉ። ማንንም ቢመጣ አለችው። አዎ ማንንም ቢመጣ በራችንን አንከፍትም ብሎ ይስማሙና እሺ ተባሉ። ከዛ ከለታት አንድ ቀን የባል ቤተሰቦች ይመጣሉ። ደገዝገዝ ብሎ ስለነበር ማለትም መሸትሸት ብሎ ነበር። በዛን ሰዓት ሲመጡ የባል ቤተሰቦች እንደሆነ አወቁ። ነገር ግን ኢትፋቅ አድርገው ነበር፣ ስምምነት አድርገው ነበር። ማንንም ቢመጣ አንከፍትም የሚል ስምምነት ስለነበረባቸው ከዛ ወደ ሚስቱ ተመለከተ፣ ወንዱ ማለት ነው። እንክፈትላቸው አይነት ነገር ማለት ነው። እንደ ኢትፋቅ አለን እኮ ስምምነት አለን፣ ስምምነታችንን በፍጹም እንዳትረሳለችው። ከዛ አሻለና ዝም አላቸው። ከዛ ቆርቆሮ መጨረሻ ላይ ወደ ቤታቸው ተመለሱ ማለት ነው። ከተወሰኑ ወራቶች በኋላ የሚስት ቤተሰቦች እንደዚሁ ይመጣሉ። ቤታቸውን ዘግተው ስለነበር አሁንም ይቆረቆራል። ሲቆረቆር ሚስት ወደ ባል ተመለከተች፣ እንክፈትላቸው አይነት ማለት ነው። ባል ምን አላትኝ? ኖ ኢትፋቅ አለን እኮ ማለትም ከዚህ በፊት ይሄንን ተባብለን ነበር፣ በፍጹም እንዳትረሻላትኝ። ከዛ እሷ ማልቀስ ጀመረች። እንዴት ነው ቤተሰቦቼ ከበር ላይ ቆሙ እኔ ዝም እምላቸው? እባክህን እንደዚህ አታርግ ምናምን ትልና አለቀሰች ማለት ነው። ስታለቅስ አላስቻለውም። እሺ በቃ ከፈችላቸው አላት። ከፈተችላቸው ማለት ነው። ወደ ቤታቸው ገቡ። እነዚህ ሰዎች መኖር ጀመሩ። በዚህ ሁኔታ 4 ልጆችን ወለዱ። ከተወሰነ አመታት በኋላ ግን መጨረሻው የተወለደችው ሴት ልጅ ናትኝ። 4ቶቹ ልጆች ሲወልድ ምንም አይነት ሀፍላ አላደረገም። ሀፍላ ቢያደርግም ያን ያክል አይደለም፣ ትንሽ ነው የሚያደርገው የነበር። ወይ ሀፍላ ማለት የድግስ ነገራቶች። ሴቷ ስትመጣ ግን ትልቅ ድግስ አደረገ። በሬ ያረደ ምናምን ትልቅ ድግስ አደረገ። ከዛ ወንዶቹ ሲመጡ እኮ እንደዚህ አድርገህ አታውቅም፣ ለምንድነው ሴቷ ስትመጣ ወይም ሴቷ ስትወለድ የዚህን ያክል ድግስ የደገስከው ለምንድነው ብለው ይጠይቁታል፣ አባትን ማለት ነው። ይሄ ሚስጥሩ ሌላ ነው ብሎ ይመልስላቸዋል። ምንድነው ሚስጥሩ ሲላቸው በር እንድትከፍትልኝ ነው ብሎ መለሰ ማለት ነው። በር እንድትከፍትልኝ ነው። ሽፍቱ ሴት ልጅ አህን ያኒ ለቤተሰቦቿ ያላት ሩህሩህነት፣ ለቤተሰቦቿ ያላት ቦታ ትልቅ ነው። ወንድም ይወዳን ቤተሰቦቹን፣ ግን እንደ ሴት ግን በፍጹም አይሆንም። ሴት ልጅ ቤተሰቦቿን ስትወድ ምንም አይነት ነገር ትታገላለች፣ ምንም አይነት ነገር ትጥሳለች፣ ምንም አይነት ነገር ትጋፈጣለች። እና ሴት ልጅ ያላህ መልእክተኛ አለይሂ ሰላቱ ወሰለም እንዳሉት ላ ተክረሁል በናት፣ ሴቶችን አትጥሉ፣ ፈኢነሁነ ልሙአነሳት ጋሊያት፣ እነሱ እኮ በጣም ክቡራንና ጋሊያት ውዶች ናቸው ብሎ ያላህ መልእክተኛ አለይሂ ሰላቱ ወሰለም ይናገራሉና ስለ ሴት ልጅ ሲናገሩ መን ካነ ለሁ 3 በናት፣ 3 ልጅ ያለው ፈሶበረ ዐለይሂነ፣ ከዛ በእነሱ ከታገሰ፣ ወአጣመሁነ ከአበላቸው፣ ወሳቃሁነ ካጠጣቸው፣ ወከሳሁነ ካለበሳቸው፣ እንደዚሁም ሌሎችም መልካም ነገራቶች ካደረገላቸው ካነ ለሁ ሂጃባ ሚንናር፣ ከሳት ግርዶ ይሆኑለታል። ማለት ከሳት ግርዶ ይሆኑለታል የውመል ቂያመት ትንሣኤ ቀናሉ የላህ መልእክተኛ። እና ሴት ልጅ ያላት ለቤተሰቦቿ ያላት ሩህሩህነት በጣም የሚገርም ነውና ወንዶችም እንደዛ ለመሆን ሞክሩ። ያው ባትችሉ እንኳን ጣሩ የእውነት። እና ለሴቶች እንዴት ናችሁ? አላህ ይፈዘከም። ሰላም አለይኩም።